ሰላም እንዴት ናችሁ? እኔ ደህና ነኝ። ስሜ ትዕግስት እባላለሁ። የምኖረው ኤምሬት ነው ወይም ደግሞ ዱባይ ነው ማለት ነው። ይህን መልእክት እንዲደርስልኝ የምፈልገው ብዛት ሁሉም ጋር ቢደርስልኝ ደስ ይለኛል፣ ግን ብዛት ኢትዮጵያ ውስጥ ያሉ ዩቲዩበሮችና ቲክቶከሮች መልእክቱን አድርሱልኝ ፕሊዝ። ምክንያቱም በጣም ጨንቆኛል ስላችሁ የእውነት ጨንቆኛል ማለት ነው። ኢትዮጵያ መምጣት እፈልጋለሁ ማለት እዚህ ብዙ ያልተሳካልኝ ነገር አለ። ስራ የለኝም፣ ረጅም ጊዜ ነው ስራ ከፈታው። ወረቀት ተበላሽቶብኛል። ህይወት በጭራሽ መስመሯ ውስጥ ልታስገባኝ አልቻለችምና በጣም ከብዶኛል። ታውቃላችሁ ቀን እንዳለልኝ ተዛብቶብኛል ማለት ነው። በቃ ማለት በጣም ነው የጨነቀኝ እውነት ማለት ነው። እና ዛሬ ጨክኜ ይሄን ውሳኔ ልወስን የቻልኩት በሞትና በህይወት መሃል ነው ያለሁት። በማጣትና በማግኘት ውጣ ወረድ ውስጥ እዚህ ሀገር ላይ ስታሳልፉ የእናት ልጅ ከጎን የለም። አክስታችሁ አጎታችሁ ጋር ሄዳችሁ ችግራችሁን አተነፍሱና ሁሉ ጊዜ ራሳችሁ ናችሁ ለራሳችሁ ያላችሁት። ስለዚህ ከራሴ ጋር ተማከርኩኝ እና ወደ ሀገሬ መግባት አለብኝ። ይሄን ጭንቅ ማሳለፍ የለብኝም። ምክንያቱም ሰርቼ ነገር የተሻለ ህይወት ይሄ ህይወት ለኔ አይገባኝም። ስለዚህ የተሻለ ህይወት አለኝ ብያሰብኩኝና ይሄን ቪዲዮ ለመስራት ተገደድኩ ማለት ነው። እና ወደ ሀገሬ መምጣት ፈልጋለሁ። መጥፎ ውሳኔዎች እንዳልወስን የሚያደርገኝ ብዙ ነገር አለኝ። እናት አለኝ፣ አባት አለኝ፣ እህት አለኝ፣ ወንድም አለኝ፣ ልጅ አለኝ፣ ህይወት አለኝ እና ቤተሰቦቼ ከኔ ብዙ ነገር ይጠብቃሉ። ታውቃላችሁ ውጭ ሀገር ያለ ሰው ሁሉ የተቸገረ አይመስላቸውምና ብዙ ነገር ይጠብቃሉ ብዙዎቹ ማለት ነው። ያሉት ቤተሰቦቼ ከቁጥር ሳይጎሉብኝ ወደ እናቴ ቤት መመለስ ፈልጋለሁ። የእናቴ ልጅ ካጣሁት 1 አመት ሆኖኛል። ቢያንስ አላስቀበርኩትምና አመቱ ሙሉ ውስጤ ላይ ደብቄው ብቻዬን ነው ማለቅሰው። ስለዚህ ሙት አመቱ ላይ መገኘት ፈልጋለሁ። ናሴ መጣና ድብን 1 አመቱ መጣ ብቻዬን ሳለቅስ ማለት ነው። እና ቢያንስ የእናቴ ልጅ መቃብር ላይ ቆሜ ማልቀስ ፈልጋለሁ። የቀሩትን ቤተሰቦቼን ሳላጣቸው በሰላም ወደ ሀገሬ መመለስ ፈልጋለሁ። ምክንያቱም የሀገር አልሆነልኝም ለኔ ማለት ነው። ከዚህ ሀገር ያተረፍኩት ነገር ቢኖር ጭንቀት፣ ድብርት፣ የማላቀው ስሜት እና ደግሞ መጥቼ ምንም ለቤተሰቦቼ ሳላተርፍ በእናቴ ልጅ መቃብር እንኳን መቆም አልቻልኩም። ኢትዮጵያ መግባት ፈልጋለሁ፣ መስራት ፈልጋለሁ፣ ከልጄ ጋር መሆን ፈልጋለሁ። ድሮ ብዙ ሰዎች ራሳቸውን አጠፉ። አንድ ሴት ልጅ ራሷን ከፎቅ ወረወረች ሲባል ለምን እላለሁ፣ ግን ህይወቱ በራሱ ያስመርራል እዚህ ሀገር ማለት ነው። እና እኔ ደግሞ እንደዚህ አይነት ውሳኔ መወሰን አልፈልግም። ምናልባት ከብዙዎቹ ጥቂቶቹ ይሄን ስሜት ያሳለፋችሁ ካላችሁ ወደ ሀገራችን ብንገባ ይሻላል እላለሁ። በእውነት በጣም ከባድ ነው። ብዙዎቹ እዚህ ሀገር የማይሆን ህይወት ውስጥ የሚገቡት፣ ሱስ ውስጥ የሚገቡት፣ በዝሙት ህይወት ውስጥ የሚገቡት ወዶ አይደለምና እኔ ደግሞ እንደዚህ የረከሰ ቦታ መገኘት አልፈልግም። ራሴን ማርከስ አልፈልግም። ምክንያቱም የምኖርላቸው ብዙ ሰዎች አሉ እና ደግሞ ብታመም ሐኪም ቤት መሄድ አልፈልግም፣ ጸበል እንጂ። የሆነ ነገር ጭንቀት ቢመጣ ተነስቼ የሆነ ገዳም ሄጄ አልቅሼ እወጣልኛል። እዚህ ግን ከቤት መውጣት አልችልም። ምክንያቱም ህገወጥ ነኝ። የሆነ ቦታ ታስሬ የተቀመጥኩ ሰው ነኝ። ሰልችቶኛል። በጣም ነው ይሰለቸኝ።
በጣም ሰልችቶኛል ለእናቴ ችግር የምናገር አልችልም ለሷ ጥቻለሁ አልላትም እርቦኛል አልላት ጨንቆኛል አልላት ምክንያቱም እናት ነች አባቴ ደግሞ ታማሚ ነው እሱ ደግሞ እንደዚህ ሆኛለሁ ካለ ዛሬውኑ ነይ ነው የሚለኝ ቀላል ነገር አይደለም የወጡበት ሀገር መመለስ ቀላል አይደለም አንዳንዴ ኢትዮጵያ ውስጥ ያላሳለፍነው አይነት ችግር እዚህ እናሳልፈው ጊዜ አለና ይሄን ብዙዎቻችሁ ወይታቁት ይሆናል ወይ ተሰሙት ይሆናልና አገሪቷ በጣም የሚያማምር ነገር አላት ግን ውስጡ እንደዛ አይደለም በጣም የሚያስጠላው ነገር ታስተናግዳለችና መናገር ማልፈልጋቸው ብዙ አይነት ነገሮች አሉ እዚህ ሀገር በጣም የሚያስጠሉ አይነት ነገሮች አሉና እኔ ሰልችቶኛል በእውነት ሰልችቶኛል ወልዶ መሰደድ የሚያስከፍለው ዋጋ አለው ለቤተሰብ መኖር የሚያስከፍለው ዋጋ አለ ሰርተን ያመጣነው አፍርሶብን የሰራነውን ቤት አፍርሶብን ከሀገር ጋር የመጣ ነገር ነው ብለን የጀመርነውን ህልማችንን አበላሽቶብን ድጋሚ ያሰደዱን ይሁን ከሀገር ጋር የመጣ ነው ብለን የተሻለ ነገር ፍለጋ መተን ግን ያየሁት እኔ ትክክል አይደለም የሆነ ነገር አለ ወይ ያልገባኝ ነገር አለ ወይ ሀገሪቷን አልወደድኳትም ወይ ደግሞ ለኔ ብቻ አይደለም መሰለኝ ለብዙዎች ያልተሳካ ኑሮ እየኖሩ ነው ግን ራሳቸው ብዙ ጊዜ አውጥቶ እንደዚህ አይናገሩምና ብዙ የሚያስጠላ ነገር አለ እዚህ ሀገር ላይ በእውነት በጣም ብዙ የሚያስጠላ አይነት ነገሮች አሉ ተስፋችንን አጨልሞብናል ብዙ ነገር ሰርተን ተወስቶብናል ግን ያም ሆኖ ከሀገር ጋር የመጣ ነገር ነው ብለን ተቀብለን ኖረናል አሁን ግን በህይወት ላይ የመጣ ነገር ነው የሚመስለው እዚህ ሀገር ስለዚህ ለመሞት እናቴ ቤት አልቅሳ እሷ ብትቀብረኝ ይሻለኛል በሰው ሀገር መሞት አልፈልግምና መምጣት ፈልጋለሁ ኢትዮጵያ መሆን ፈልጋለሁ ሞቴ ሀገሬ ላይ እንዲሆን ፈልጋለሁ ሀገሬ ላይ ብዙ ያጣኋቸው ነገሮች አሉ ብዙ ሰርቼ የፈረሰብኝ ነገር አለ ብዙ አግኝቼ ያጣሁት ነገር አለ ግን ከሀገር ጋር ነው የመጣው ምንም ማድረግ አልቻልኩኝም አሁን ምንም ነገር የለኝም ምንም ነገር ማድረግ አልችልም እውነት ለመናገር ግን እዚህ ሀገር መሰራው ሰው ቤት እዛም ሀገር እጂ ሰው ቤት መስራት እችላለሁ አሁን ልቤን በጣም አሸንፈዋለሁ ብዙ አይቻለሁ ብዙ ተምሬያለሁ ስለዚህ ማንኛውም ሰው የሚሰራውን ህይወት መስራት እችላለሁ አሁን ላይ በእውነት ሰልችቶኛል በጣም ሰልችቶኛል አስጠልቶኛል እና ዩቲዩበሮች ወይም ቲክቶከሮች ልታገኙኝ ከፈለጋችሁ በዚህ ስልክ ደውሉልኝ 05 ወይ ደግሞ 0097 15 42 25 1434 ይሄ ነው ስልኬ 0097 15 42 25 1434 በዚህ ደውላችሁ ንገሩኝ ያለውን ተስፋ ይሄ ነው በሉኝ እውነት አንድ ወርም ሁለት ወርም ስራ አግኝቼ ከሰራው የትኬቴን ከቻለ